ዋትስአፕ ፋሚሊ እንደምናችሁ። ዛሬ ደግሞ ማሳያችሁ የኤደብሊኤም ካራክተር አሞላል ነው። እንግዲህ እንደምታዩት ለኤደብሊኤም የሚሆነ ካራክተር ለማድረግ ከፈለጋችሁ በመጀመሪያ ይሄንን ለረሽ ከሆነ የምትፈልጉት አይሪስ ነው ማድረግ ያለባችሁ። ምክንያቱም በግሏል ውስጥ ሆነው መምታት ስለምትችሉ አይሪስን ታረጉና በመቀጠል ደግሞ እቺ ሉና የምትባለው ሴት እቺኛዋ ታረጋላችሁ። ምክንያቱም እቺ ግማሽ ስኮፕ ስታረጓት ግማሽ 50% ስኮፕ ስታረጉ በቃ ትመታላችኋለች። ሌላኛው ነገር ደግሞ የሚያስፈልጋችሁ ይሄንኛው ካራክተር ነው። ምክንያቱም ግሏል ላይ በመተኩሱ ጊዜ ግሏል የመበጠስ አቅም በጣም ስላለው ያኔ ግሏሉን እየመታችሁ ግሏሉ ሲጣፋላችሁ በኤደብሊኤም ቀጥታ ተመቷላችሁ ማለት ነው። ከዚያ ደግሞ በመቀጠል የሚያስፈልጋችሁ ራፌል የምንለው ሳይለንሰር ያደርግልናል። አሁን ኤደብሊኤም ዘንዳኩስ በሳይለንሰር ይሆንልናል ማለት ነው። ከዚያ ከፔት ደግሞ የምፈልጉት ይሄንኛው ነው የሚያስፈልጋችሁ። ሁት የሚባለው ይሄንኛው ካላችሁ ይሄን ተጠቀሙ፣ ከሌላችሁ እንግዲህ የፈለጋችሁትን ካራክተር አሉ። አሁን ላሳያችሁ ትሬኒንግ ላይ ገብተን እንዴት እንደሚሆን ጨዋታችን ማለት ነው። ፋሚሊ እና እንዲህ ነው መጫወት የምትችሉት። ተመልከቱ። ያኔ ያህል ኤደብሊኤም ለዚያ ፋሚሊ ይቅርታ ኤደብሊኤም የምሰጠው ነገር እና ፋሚሊ ይሄ ነው። ፋሚሊ ለዛሬ ይሄን ነበር እንነግራችሁ የፈለኩት። እስከ ሌላ ቪዲዮ ድረስ ቸር እንሰንብት። ሰላም ጉድባይ ጋይስ።